ባይሽ ምን ችግር አለው? አንድ ልጅ እኮ ነሽ። ኧረ እባክሽ ታዲያ ልጅሽ መሆኔን ገና ዛሬ ነው ያወቅሽው? አይ እሱ ሳይሆን ምንድን ነው እማዬ? ልጄ እንዳበደች አልሰማሁም ነበር ብዬ ነው። ኦፍ እማዬ እባክሽ ተይኝ። ምን ሆነሻል? ምን ሆንኩኝ? እያበድሽ ነው። ልብሴን አለመጣለኝ ምን ሆኜ ነው? ሜላት ምንድን ነው እማዬ? ምን ሆነሻል እያልኩሽ እኮ ነው። አሰሚኝም እንዴ እማዬ? ምንም አልሆንኩም አልኩሽ እኮ። የራስሽ ጉዳይ ነው። አሁን ፊልም እያየው ስለሆነ አትረብሽ። በቃ ምኑ? እንደዚህ ብቻ ነው የምትጠይቂኝ? ምኑን? ተናድጄ እያየሽኝ እንደዚህ ብቻ ነው የምትጠይቂኝ? ሴትዮ ጤና የለሽም እንዴ? እናቴ እኮ ነሽ። ንዴቴ ሊያናድድሽ ይገባል። ያንቺን ንዴት እኔን የሚያናድደኝ የአንድ ዘመን ሰዎች እኮ አይደለም። እንዴት ማለት? ሜላት እኔ እናትሽ እንጂ ጓደኛሽ አይደለሁም። ንዴትሽ ሁሉ እንዲያናድደኝ አትጠብቂ። አሌት ሄዶ ነው? እኔ ምን አውቃለሁ ሀኒ። ያው መስጊድ ሄዶ ይሆናል። በዚህ ሰዓት? ያው እሱ እኮ እንደዛ ነው። መስጊድ መሄድ ደስታው ነው። ኤልያስ። አቤት ሀኒ። ደሴ ናፈቀችኝ። እንዴት? እንዴት ማለት? እኔ ደሴ ናፈቀችኝ። ቆይ አንተ አልናፈቀችኝ? እንዴት ነው የማትናፍቀኝ ሀኒ? በጣም ነው እንጂ ናፈቀችኝ። እስቲ ምን ናፈቀ? ሁሉ ነገሯን ይናፈቀኝ ሀኒዬ። ሰው ሌላው ቀርቶ እንዴት ብርዱ ይናፍቀዋል? የሚዬ ደሴ ብርዷ ሁላ ነው ይናፍቀኝ። ግን እኮ እዚህም ብርድ አለ። ማን እንደሚዬ ደሴ? የዚህ ሀገር ብርድ እኮ ደረቅ ነው። የደሴ ብርድ ግን ለዛ ሁላ አለው። እሱማ ትክክል ነህ። ደሴ የእውነት ሀገር ናት። እና ለምን አትሄድም ሀኒዬ? እንደዚህ ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛልን። እንኳን ደህና መጣችሁ ወደ ቻናላችን። ለቻናላችን አዲስ የሆናችሁ ቤተሰብ አድርጉን። ኖላዊ ድራማ ይዘንላችሁ መጥተናል። በዛሬው የኖላዊ ድራማ የወይዘሮ ሜላት ቤተሰብ ከባድ ችግር ውስጥ ገብቷል። እሱም አቶ በቃሉ ከኋላ ሆኖ ሴራውን ሁሉ እየጠነሰሰ ሜላትን የህይወቷን ሁሉ ለመበጥበጥ ቆርጦ ተነስቷል ማለት ነው። አብራ ከምትሰራው ከቤቲ ጋር። በዚህ ምክንያት እንግዲህ ቤቲ ልኮ አረፈበት ሆቴል ድረስ እንድሰልለው ካደረገ በኋላ በጧት ቁርስ ገብዘው ካላጎረስኩህ እጄን አልመልስም፣ እስከ ዓለም ፍጻሜ ድረስ ነው እጄን ዘርግቼ የምቀመጠው ብላ ስታስፈራረው አቶ መስፍንም ጎረሰላት ማለት ነው። በዛም ቅስፈት ወይዘሮ ሜላት ካለበት ቦታ ደረሰች። እሷ እንግዲህ ሁሌም የሆነ ነገር ሳታጣራ መጮህ ትወዳለች። እንኳን አይደለም እንደዚህ ባይኑ ያየችውን ይቅርና ትክክል ነው ብላ ያመነችውን እንኳን ሰው ሊያስረዳት ሲጥርና ሲሞክር ምንም ለመቀበል ፈቃደኛ አይደለችም። እናም ላስረዳሽ እንዳሰብሽው አይደለም፣ ላስረዳሽ ምንም ነገር የለም እያለ ቢጮህም እሷ ግን መረዳት አልፈለገችም። ማለት እኔ ያሰብኩት ምንድን ነው ከዚህ በላይ አይኔ መቼም እየዋሸኝ አይደለም፣ ከዚህ በላይ ከቤት የወጣኸው ለካ ከሴት ጋር ለመልከስከስ ነው ብላ ክብሩን የሚያዋርድ ነገር ተናግረው ሄደች ማለት ነው። ኦቤትም ስትሄድ በጣም ተናዳ እየጮኸች ነበር። እናትየዋ ምን ሆነሽ ነው ብትላትም ያው እናቴ ስለሆንሽ ያን የሚያናድደኝ ነገር ሊያናድድሽ ይገባል ስትላት፣ እናትየው ደግሞ እኔ እኮ በእድሜሽ ኩያሽ አይደለሁም እናትሽ እንጂ ጓደኛሽ አይደለም፣ አንቺ የሚያናድድሽ ነገር እኔን ማናደድ አቆማል ብላ ሙድ ስትይዝባት፣ እንዴት እናቴ ሆነሽ እንደዚህ ስናድድና ሳዝን በአዘኔ መከፋትና መናደድ ስትችይ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ግን የእውነት እናቴ ነሽ ስትላት፣ እናትየውም አይ እኔ እናትሽ አይደለሁም የእንጀራ እናትሽ ነኝ ብላ ስታሾፍባት ተናዳ ወደ ክፍል ገባች ማለት ነው። እና አቶ መስፍን ምንም ባላደረገው ነገር እንግዲህ ወይዘሮ ሜላት በጣም እየተንጨረጨረች ትገኛለች። እንኳን ዘንቦብሽ እንደውም ጤዛነሽ ነው የሆነ ጫፍ ሳትይዝ በቃ የሆነ መረጋጋትን የመሰለ ነገር የለም። ተረጋግተሽ ብትጠይቂ የጠላትሽ ሴራ እንደሆነ ትገነዝቢና ነገሮችን ታቂ ነበር። እሷ ግን በግለፍተኝነት በቃ የመጣላትን መናገር እኔ ብቻ ትክክል ነኝ እና እስካሁን ትዳርሽ መቆየቱ ራሱ ተመስገን በይ፣ በዚህ ጸባይሽ ማለት ነው። በሌላ በኩል ሀኒቾና እዝራ ከስንት ጊዜ መጠፋፋት በኋላ ተገናኝተዋል እና ሀኒቾ ስታየው ናፍቀኸኛል እያለች ነበረ። እናም ከናፈቁሽ ለምን ደግሞ አታገኝኝ ሲላተኝ ችግር ላይ ስለሆንኩ ነው
እና ችግሩንም መናገር አልፈልግም ብላለች። እና እኔ ፍቅረኛሽ ከሆንሽ በስኬትሽ ብቻ ሳይሆን በችግርሽ ጊዜም ከጎንሽ ልሆን ይገባል። ስለዚህ ያስጨነቀሽንም ነገር ንገሪኝና አብሬሽ ልጨነቅ፣ ችግርሽንም ልጋራሽ ቢላት በፍጹም አልናገርም ብላ ድርቅ ብላለች ማለት ነው ሀኒቾ። እና በዚህ ጉዳይ ተደጋጋሚ ናፍቃኝ ነበር የመጣው፣ ግን በዚህ ጉዳይ በተደጋጋሚ የምናወራ ከሆነ አንስማማም። ስለዚህ ልሄድ ሲላት አላወራም ድጋሚ፣ ግን ቁጭ በይና እናወራ ብሎ እንግዲህ በዚህ ተስማምተዋል። እና እሱ በጣም ጥያቄ ሆኖበታል፣ ጨንቆታል። የእሷን መጨነቅ አስጨነቆታል። ለምን ደበቀችኝ የሚለውም ሀሳብ አሳስቦታል ማለት ነው። እና ጽዮንም ኤልያስ ያለበትን ሁኔታ መታ አይታ ተረድታለች እና በጣም ነው የተናደደችው። ምክንያቱም እሷ ነው ከደሴ ድረስ አምጥታ እዚህ ነገር ውስጥ የከተተችው። ይህን ደግሞ ጓደኛ አቅም ነበርና እንዴት ያብዳለኝ እኔ ስራዬን እስከሚጨርስ እንኳን ለምን አይጠብቀኝም ስትል እና አንቺ ነሽ ከደሴ ድረስ አምጥተሽ ለዚህ ያበቃሽው ብሎ ጓደኛው ጮኸባት። እናም ኤልያስ እንዳበደ ያለበትን ሁኔታ ጽዮን ስላወቀች ላይ እየጠጣች እያለ እዝራም ተናዶ የሚናገረውና ጭንቀቱን የሚያካፍለው ሰው ስላጣ ካለችበት ፈልጎ ሄዶ ለማናገር ሞከረ። እሷ ግን ምን ሆነ ነው የጨነቀ ስትለው ሀናስ በሀና ምክንያት እንደሆነ ሲያውቃት ደግሞ ይቺ ሰይጣን ምን አደረገች ምናምን ብላ ስትለው ያው ችግሯን ማጋራት እንደማትፈልግና እያንዳንዱ ነገር እየደበቀችው እንደሆነ ነገራተኝ። በዚህ ምክንያት እንግዲህ ይህንን ምክንያት አድርጋ እሷ በነጋታው እዝራን አግኝታ እውነቱን ነገረችው ማለት ነው። ፍቅረኛዋ ከደሴ ድረስ እንደመጣና እሷም እንዳበደ ያለችበት ድረስ ልትወስደው ፈቃደኛ እንደሆነች ነገረውና ካለበት ቦታ ሂደዋል። ግን ሲሄድ ያው እየዳነ እየታመመ ስለሆነ ታሟል ብላ የነበረችው ሴትዮ ሲሄድ ጤነኛ ሆኖ አገኘችው። በዛ ምክንያት ተናዳ ጠየቀችው ማለት ነው። እናንተ ቆይ እየተጫወታችሁብኝ ነው፣ ትናንትና ታሟል ነበር ዛሬ እንዴት ዳነ ምናምን ብላ ስትጠይቀው እኛ እየተጫወትንብሽ እየቀለድንብሽ አይደለም፣ እውነት ታሟለኝ፣ ግን አንዳንዴ ስለሚሻለው ነው ብሏታል። እናም በዚህ ምክንያት እንግዲህ አልተናገረችም እና እዝራ ካወቀ በጣም ችግር ሊፈጠር ነው። እሷም ሆን ብላ ሀኒን ችግር ውስጥ ለማስገባት ነው። ሀና የደበቀችውን ነገር እሷ ካጋለጠች ለምን ሀና ደበቀችኝ ብሎ እዝራ ደግሞ ያብዳል እና ይለያዩ። ለነገሩ ቢለያዩ ይሻላል። ምንም አላማረባቸውም እዝራና ሀና ማለት ነው። ተሟዘዙ እንኳን አይደለም ፍቅረኛ ጎረቤት ራሱ አይመዝኑ። በጣም ነው የተሟዘዙት። ወይ ተለያይተው አይለያዩ ወይ ደግሞ አይነት ፍቅረኛ ኖላዊ ድራማ ተው አትቀልዱብን እኛ ላይ ራሱ ማለት ነው። እና በጣም ነው ቢለያዩ የራሱ ደስታዬ ነው። አዝግ ሆነዋል። በቃ ከሳምንት አንዴ ነው የሚገናኙት። ሲገናኙ ራሱ ጭቅጭቅ ነው። በቃ ጭቅጭቅ የተሞላበት ድራማ እና ወይዘሮ ሜላትም እያበደች ነው። መኝታ ክፍል ገብታ እና ሀኒቾ መታ ስታናግራተኝ ያለውን ነገር ተናገረች። ሀኒቾም ድርቅ ብላ አባዬ እንደዚህ አያደርግም በጭራሽ፣ ምናልባት የተሳሳተ ነገር ይኖራል ብላ ብትላተኝ ድሮም እናንተ መላክ መስሎ ነው የሚታያችሁ፣ እኔን የሚሰማኝ የለም ብላ በጣም ተናደደች። ለሀኒቾ ለማስረዳት ሞከረች፣ ግን አልተረዳቻትም። በነጋታው ሜላት አማራጭ አባቷ ጋር ሄዳ እውነታውን መረዳት ነው። እውነታውን ነገራት አባቷና እንዴት ነው ማስማማት ያለብን ማየም ብላ እንግዲህ እያሰበች ነው። እና ቁጭ ብለን እንነጋገር ቢላት ካንተ በላይ እኔን የሚፈልገኝ ሰው አለ መሄድ አለብኝ ብላ ወደ ኤልያስ ሄደች። በዚህ አማካኝነት እና እናትየውም ከጎንሽ ይሆናለሁ፣ አንቺ ጠንካራ ልጅ ነሽ፣ ከዚህ በላይ መቋቋም ትችያለሽ እና ነገሮችን ቀስ ብለሽ እያስተዋልሽ መስፍን እንደዚህ አያደርግም ብለው እንግዲህ ሁለታቸውም ድርቅ ብለዋል። ቤቲም እና አቶ በቃሉም እቅዳቸው ስለተሳካላቸው በአንድ በኩል ደስ ብሏቸዋል። ያለውን ነገር ሁሉ እውነታውን ስለነገረችው በጣም ደስ ብሎታል አቶ በቃሉም። ግን ደግሞ መስፍንም ዝም እንደማይልና እንደማይለቃቸው ስላሰቡ በሌላ በኩል እቅዳቸውን እንትን እያሰቡት ነው። አቶ መስፍንም እቤት ድረስ ሄጄ ይቅርታ መጠየቅ አለብኝ ብለው እቤት ድረስ ሰው በሌለበት ሂዶ ነበር። ነገር ግን ሚስቱ ጥንብርኩሱን አውጥታ ሰድባ ድጋሜ ከቤት አባረረችው። በጣም ነው የተሳደበችው። መሰደብ የማይገባው ከአፏ ያወጣው ቃል በጣም ነው። ከአንድ ሚስት አይጠበቅም። እውነት የፈለገ እንኳን እውነት አድርጎት እንኳን ቢሆን
ዝም ብትል ይሻላል እንጂ ጭራሽ እንደዚህ ለክብሩ የማይመጥን ነገር ሰድባ አራክሳ ርካሽ ባለጌ ምናምን ብላ ሰድባ እንግዲህ ድጋሚ ወጥቶ ሄደዋል ማለት ነው። በዛም ተናዶ ቁጭ ብሎ እያለ ቤት ደወለች፣ በተደጋጋሚ ደወለች። እሱ ማግኘት አይፈልግም እና ምንድነው ከኔ የምትፈልጊው አንቺ? ለምንድነው የምትደውይ በኔ? ቆይ ወይስ ይሄ ነገር ሴራ ነው ብሎ አላት እና ስለነቃባት ደንግጣለች። እና ቤቲም ድጋሚ አግኘው በዚህ መቋጨት የለበትም ብሏት ነበር። መስፍን ግን እርግጠኛ ነኝ አያገኛትም። እሱ ካላገኛት ደግሞ እቅዳቸው አይሳካም ማለት ነው። እና ቀጣዩን ክፍል አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁን በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ። ቻው